ሌላ ደግሞ አንድ ፍልስፍና አለች። በጣም ስትቸኩል በጣም ከቸኮልክ ቀስ በል። በጣም አሁን በጣም ትቸኩላለህ አይደል? በጣም ስትቸኩል ቀስ ካላልክ ብዙ ዕቃ ታበላሻለህ። ለምሳሌ አሁን ቶሎ በል አቶ ጥጋቡ ቶሎ በል እዚህ ጋር ፈንጂ ሊፈነዳ ነው ቶሎ በል ይሏል አይደል? ከዚህ ጋር ተነስተህ ስትሄድ ይሄን ሁሉ ገለባብጠህ ነው የምትሄደው። ላትደርስም ትችላለህ። ልክ ሁልጊዜ በጣም አስቸኳይ ነገር ሲገጥማችሁ ቀስ በል። በጣም ቶሎ ድረሱ፣ ሰው ታሟል ወይ የሆነ ነገር ምናምን ይባላል። ኦኬ ቀስ ብለህ ስራውን ትሰራዋለህ በአግባቡ ምንም ሳትሆን። ይሄ ነገር በደንብ በህይወት ልምዳችሁ ለአእምሯችሁ አስቀምጡት። ወደ ይሄኔ በህይወት ልምዴ ያገኘሁት ነገር ነው። ስትጣደፍ በዛው ፍጥነት የሆነ ነገር በቃ አስቸኳይ ነገር መጥተውብህ ፍጥነት እሰራለሁ ስትል በጣም ብዙ ነገር ታበላሻለህ። ወይ ትሰባብራለህ ወይ ትገጫ። ፈረንጆች የሚሉት ነገር አለ አይደል? በጣም ፈጥኜ እደርሳለሁ ስትል ጨርሶ መቅረትህን ማትዘንጋ ይላል። እና ምንድነው በተቻለ መጠን በጣም አስቸኳይ ነገር ሲገጥም ቀስ ብለህ እንዴት ነው የምሰራው? እንዴት አደርገዋለሁ? ኦኬ አሁን በፍጥነት ድረስ የሆነ ጓደኛ ልቡ ቆመዋል፣ ሆስፒታል ታደርሰው ቶሎ በል ትባላለህ አይደል? ኦኬ እንደሱ ነው ያለው። ቤት በኩል ነው ቤትኛው መንገድ ነው የሚሄደው። ብድግ ብለህ መሮጥ አይደለም። ቀስ ልበል ብለህ ቀስ ትልና ብድግ ትልና የትኛው መንገድ ነው አጭሩ መንገድ እየሄድክ ማለት ነው። እየሄድክ እየሮጥክ አይደለም። ከሮጥክ ትወድቃለህ። እና በተቻለ መጠን ለአእምሯችሁ ሁሌ ይሄ ነገር ውሰዱት። ለአእምሯችሁ በቃ የሆነ ነገር አጣዳፊ አስቸኳይ ነገር አሁን ልጅንም ጠዋት ትምህርት ቤት ለማድረስ ቶሎ በሉ ሰዓት አልፈዋል ቶሎ በሉ ካረካው ምኑም ከምኑ እያገጫጫው ነው። በትክክል አትወጣውም። እና እቺ ጥሩ ፍልስፍና ናት። በጣም ከቸኮልክ ቀስ በል። የኢትዮጵያ ኢንዱስትሪ እንዴት ታያለህ? ማኒፋክቸሪንግ ላይ ብዙ ሴክተር ላይ አንተ አይተሃል፣ ስትሰራም ቆይተሃል። እንዴት ታያለህ? ምንድነው እንግዲህ ኢምፖርት ሰብስቲቲዩት በጣም ያስፈልገናል። እኛ በእውነቱ 30% ልከን 70% እናመጣለን። እና ከሳሙና ጀምሮ ከምን ጀምሮ መስቲካ፣ ከረሜላ ምናምን እኛ ማምረት ሲገባን። እኔ አሁን በጣም ክቡር ጠቅላይ ሚኒስትር ባለፈው ሳምንት በዚህ 10 ቀን ውስጥ የተናገሩት ነገር በጣም በተስፋ እጠባበቃለሁ። ለኢንዱስትሪ ትኩረት ሰጥተን ብድር እንሰጣለን፣ ወገናዊ እንሆናለን። ለኢንዱስትሪ መንግስት ግዴታ ወገናዊ መሆን አለበት። ለምንድን ነው? ብዙ ሰው ነው የሚቀጥረው። እንደገና ዶላራችን አይወጣም። ታውቃላችሁ አይደል? ብር ዲቫሉዌት ከተደረገ ወዲህ ብላክ ማርኬት ዶላር ውጭ ሀገር እኮ ቆመዋል። ይሄ መረጃው አላችሁ? ከሌላችሁ አላውቅም። መረጃው ሙሉ ለሙሉ የለም። አሁን እኮ በሙሉ በቴሌ ብር በምንድን ነው የሚላከው እኮ ገንዘብ? ደድሮ እኮ አይደለም። ከውጭ አሁን በግለሰብ በምናምን አይልክም ሰው። በመንግስት ቀጥታ በባንክ ነው የሚልከው። በባንክ ይሄ ትልቅ ለውጥ ነው።